ሰላም እንዴት ናችሁ? ኤሌክትሪካል ቴክኖሎጂ ነኮች ከትንሽ እስከ ትልቅ ቦርዶች ፍተሻ ሙከራና ፈጠራዎችን የተካተቱ አዲስ የዩቲዩብ ቻናል ውስጥ ይገኛሉ ማለት ነው። ስለዚህ በዛሬው ክፍላችን በመጀመሪያ ክፍላችን የሚሆነው ስለ መልቲሜትር አጠቃቀም፣ ስለ መልቲሜትር አረዳድና ስለ መልቲሜትር ምን ያደርጋል፣ ምን ይሰራል የሚለውን ነገር በአጭሩ የምንመለከትበት ይሆናል ማለት ነው። ስለዚህ መልቲሜትር አንድ ኤሌክትሪሻን ከ50% በላይ ፍተሻውን የሚያደርገው በዚህ ዲቫይስ ነው ማለት ነው። ስለዚህ መልቲሜትር ለምን ይጠቅማል፣ መልቲሜትር ለምን እንጠቀምበታለንና ምን እንለካበታለን የሚሉትን ነገሮች እናያለን ማለት ነው። ስለዚህ መልቲሜትር ለምን ይጠቅማል የሚለውን እናያለን ማለት ነው። መልቲሜትር የሚጠቅመው እኛ በማይታየን በኩል ወይም ደግሞ ቦርዶች ላይ ለኛ በቪዥዋል ላይ ታዩን የሚችሉ ነገሮችን ቼክ የምናደርግበት ነው ማለት ነው። ስለዚህ መልቲሜትር እንዴት እንጠቀምበታለን የሚለው ነገሮችን እናያለን ማለት ነው። መልቲሜትር የምንጠቀምባቸው ነገሮች እዚህ ጋር አሉ ማለት ነው። ስለዚህ ይህ መልቲሜትር ዲጂታል መልቲሜትር የሚባለው ነው ማለት ነው። ስለዚህ ከዚህ መልቲሜትር ውስጥ ኦም እንለካለን፣ ቮልት እንለካለን፣ አምፔር እንለካለን፣ ፋራድ ወይም ደግሞ ካፓሲተር እንለካለን ማለት ነው። በተጨማሪም ደግሞ የኮንቲኒቲ ቼክ እና ቴስት የምናደርግበት ኦፕሽኖች አሉ ማለት ነው። ስለዚህ እዚህ ጋር ይህንን መልቲሜትር ስንመለከት ምንድነው እዚህ ጋር ፓወር በተኖች አሉ፣ ሆልድ የሚባል አለ። ሆልድን በቅደም ተከተል እናያለን ማለት ነው። እዚህ ጋር ፕሮቦች አሉ፣ ፖዚቲቭ፣ ኔጌቲቭ አምፔር ስንለካና ሚሊ አምፔር ስንለካለን። እዚህ ጋር ደግሞ አምፔር ስንለካ የምናይበት ነገሮች አሉ ማለት ነው። ስለዚህ ፕሮቦች አሉ ማለት ነው፣ ፖዚቲቭ ኔጌቲቭ የሚባሉ። ስለዚህ እነዚህ ፕሮቦች ምንድነው የምናደርገው ቦርዱ ላይ የምንነካበት ነው ማለት ነው። ስለዚህ እዚህ ጋር የኤሌክትሪክ ፖርት እናገኛለን ማለት ነው። እዚህ ጋር ኤሌክትሪክ ፖርት አለን። ማንኛውም ኤሌክትሪካል ፖርት ላይ እስክንለምድና በደንብ ጥገናውን እስክናቅ ድረስ የምንሞክርበት ማለት ነው። ስለዚህ እዚህ ኤሌክትሪካል ቦርድ ላይ የምንለካቸው ነገሮች ስዊቾች አሉ፣ ሬጂስተር አለ፣ ካፓሲተሮች አሉ እና ደግሞ ትራንዚስተሮች አሉ። ስለዚህ የተለያዩ ዳዮዶችም አሉ ማለት ነው። ስለዚህ እነዚህን የተለያዩ ኮምፖነንትን እንዴት ነው መልቲሜትር ተጠቅመን የምንለካው ማለት ነው። ስለዚህ አሁን ለምሳሌ እኛ መለካት የፈለግነው የዚህ ቀጣይነት ወይም ደግሞ የዚህ ኮንቲኒዩቲ ነው ካልን ምን ላይ እናደርጋለን? ስለዚህ መልቲሜትራችንን አድጀስት የምናደርገው ኮንቲኒቲ ላይ እናደርጋለን። ኮንቲኒቲ ላይ ካደረግን በኋላ ፓወር ኦን እናደርጋለን። ልክ ኦን ስናደርገው ዲስፕሌው መብራት ይጀምራል። ዲስፕሌው መብራት ከጀመረልን ዋን ካለ ምንም አልተነካካም ማለት ነው። ስለዚህ መጀመሪያ ፕሮባችንን እርስ በርስ በማነካካት ቼክ እናደርገዋለን ማለት ነው። ድምፅ ያወጣል ማለት ነው። ስለዚህ ይህንን ድምፅ ከሰማን በኋላ የምናደርገው ምንድነው ወደምንልከውና ወደምንጠግነው የምንፈልገው አይነት ቦርድ ላይ እንሄዳለን ማለት ነው። ከዛ በኋላ ይህንን በማነካካት መጀመሪያ ስራችን እንጀምራለን ማለት ነው። ስለዚህ አሁን ስራችን ስንጀምር ይሄኛው ፓርት ወዴት ይሄዳል? እዚህ ጋር ነው አሁን እኛ ስለሚታየን ይሆናል። እዚህ ጋር ይሄ ከማን ወደ ማን ይሄድ የሚለውን መስመር እናቆማለን። ስለዚህ እዚህኛው ላይ ያሉት መስመሮች በአይን የማይታዩ ከሆኑ ማን ከማን መስመር ይገናኛል የሚለውን እናያለን ማለት ነው። ስለዚህ እዚህ ጋር ስንለካ ዲን እናደርገው። እዚህ ጋር ስንለካ በመጀመሪያ ደረጃ ቦርዱ ወደ ማን ይሄዳል የሚለውን ቼክ እናደርጋለን ማለት ነው። እሺ አሁን ይሄ ቦርድ ማን ጋር ይሄዳል የሚለውን ቼክ እናደርጋለን። ይሄ መስመር እንዳለ ግንኙነት አለው ማለት ነው። ይህ መስመር እንጂ ግንኙነት አለው። እሺ ሌላ እንለካ። ይሰጥም እዚህ ጋር ብንተናል ማለት ነው። ስለዚህ ይሄ መስመርና ይሄ መስመር አንድ ናቸው። ይሁን እንደምታዩት ነገር ግን የማይታዩ መስመሮች ሆን ለምሳሌ እንደዚህ እንለካ እንችላለን። ስለዚህ እንደዚህ ስንለካ ማን ከማን እንደሚሆን አናውቅም። ስለዚህ እያንዳንዱን መስመር ቼክ እናደርጋለን ማለት ነው። እስኪ ጮኸልን ድረስ
አይሲ አለ። አይሲው ግሩፕ ከማን ይገናኛል? ሚዶንና ማለት ነው። ስለዚህ አሁን ይሄ አይሲ ግንኙነት አለው ማለት ነው። እስቲ እንገለግጠው በዚህ መስመር ይኸው ኤድር የሚገናኘው መስመር አለ ማለት ነው። ችግር ግንኙነት አለው ማለት ነው። እነዚህ ሁለቱ መስመሩ ይሄኛው መስመር ይገናኛል የሚለውን ደግሞ ቼክ እናደርጋለን ማለት ነው። ይሰራል ማለት ነው። ስለዚህ በዚህ ቼክ እናደርጋለን ማለት ነው።